በእግዚአብሔር ቸርነትና በእናንተ ጸሎት በሰላም ወደ ቤቱ ተመልሷል። ለዚህም እግዚአብሔርን አመሰግናለሁ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን አላችሁ? ዛሬም እንግዲህ የዕለቱን ሰበር መረጃችን ይዘንላችሁ መጥተናል ማለት ነው። እንግዲህ በቲክቶክ የምናውቃቸው ጂአር ካፕሎች ባለፈው ሳምንት እንደሰራላችሁ ዜና የሩት ፍቅረኛ የሆነው ማለትም ዮናስ መኪና በሚያሽከረክርበት ወቅት የመኪና አደጋ እንዳደረሰና የመኪና አደጋ የደረሰበትም ሰው እንደሞተ ሰምተን ነበረ። እናም እንግዲህ እሱም በእስር ላይ እንደሚገኝ መረጃውን አጋርተናችሁ ነበር። በጣም የሚያሳዝን ዜና ነው። የሟች ቤተሰቦችንም እንግዲህ መጽናናት እንደምንመኝ እኛም ገልጸን ነበረ የራሳችንን ሀሳብ። እነዚህ ወጣቶች እንግዲህ በብዙ ነገር እናውቃቸዋለን፣ በብዙ ስራቸው እናውቃቸዋለን፣ በተለያዩ በጎ አድራጎት ስራዎች እናውቃቸዋለን። አሁን ደግሞ ወደ ቢዝነስ አለሙም እየተቀላቀሉ ነው። ብዙ ንግዶችንም እየጀመሩ ነው። የሪል ስቴት እንዲሁም ሞባይል ቤት እንዲሁም ደግሞ እሷም ሂውማን ሄር እያስመጣች መሸጥ ጀምራለች። ጥሩ እንቅስቃሴ እያደረጉ የሚገኙ ሶሻል ሚዲያ ላይ አበረታች የሚባል አይነት እንቅስቃሴ የሚንቀሳቀሱ አይነት ወጣቶች ናቸው። ጥሩ የበጎ አድራጎትም ስራዎችን የሚሰሩ ወጣቶች ናቸው። ከጥቂት ወራት በፊት ደግሞ እንግዲህ ልጅቷ ማለትም የሩት እናት ማረፏን ሰምተን ነበረ። በጣም የሚያሳዝን ዜና ነው ይሄም። ሩትም እንግዲህ እናቷ ካረፈች በኋላ እሷም ሀዘን ላይ ነበር የምትገኘው። በድንገተኛ ሁኔታ ነበረ የእናቷም ህይወት ያለፈው። ሽማግሌ ተልኮ የሩት እህት ልታገባ ሽምግልና ተልኮ እሁድ ለእህቷ ሽምግልና ሆኖ ሐሙስ ላይ ነበረ እናቷ ያረፈችው ማለት ነው። በጣም የሚያሳዝን ክስተት ነበር ያጋጠመው። በድንገተኛ ሁኔታ ነው ማለት ነው። የሩት እናትም እንግዲህ ህይወቱ ያለፈው የድግስ ዕቃ እንኳን ሳይሰበሰብ ማለት ነው። እሁድ ሽምግልና ተልኮ ሐሙስ ላይ ህይወቱ ያለፈው እናቷ እና ከባድ ሀዘን ውስጥ ነበረች እሷም። ከዚያም ደግሞ ከእሷ ሀዘን ሳትወጣ ድጋሚ ደግሞ እንግዲህ ፍቅረኛዋ ማለትም እጮኛዋ የመኪና አደጋ ደረሰ ተብሎ ታስሮ ነበረ። እሱም ቀለበት አድርጎላት ነበረ። ደግሞ ከመታሰሩ ከሳምንት በፊት ለሩት ቀለበት አድርጎላት ከሀዘን በኋላ ለማጽናናት እየሞከረ እንዲሁም ለመጋባት እየተዘጋጁ ባሉበት ወቅት ነው እንግዲህ ይሄ አደጋ የተከሰተው ማለት ነው። እና ለጥቂት ቀናት ታስሮ ነበረ። እነሱም የሚሰሉትን ጥረት አድርገው ነበረ የሰውየውን ህይወት ለማትረፍ። ነገር ግን እንደ እግዚአብሔር ፍቃዱ ነው እንግዲህ የሰውየው ህይወት ሆስፒታል በደረሱበት ቅጽበት አልፏል ማለት ነው። በድጋሚዋን ለሟች ቤተሰቦች መጽናናት እንመኛለን። ዛሬ የሰማነው ዜና ደግሞ እንግዲህ ከራሷ ከሩት አንደበት እንደሰማነው ከሆነ ዮናስ እንደተፈታ ነግረናለች ማለት ነው። ጥሩ የሚባል ዜና ነው። ለነሱም ሀዘን ውስጥ ነበሩ። ጥሩ የሚባል ዜና ነው ለእሷም ለቤተሰቦቻቸውም፣ ለእሱ ቤተሰቦችም ጥሩ የሚባል ዜና ነው። የሟች ቤተሰቦችም እንግዲህ ይቅርታ አድርገውላቸው በሽምግልና እንደታረቁና እሱም ሆን ብሎ አደጋውን እንዳላደረሰው ስላወቁ ይቅርታ አድርገውለት እሱም እንደተፈታ ከራሳቸው አንደበት ለመስማት ችለናል ማለት ነው። ምንም እንኳን እሱ በጣም ጸጸት ላይ እንዳለ ብትናገርም ቪዲዮ ለመስራት በቃ ፈቃደኛ ባይሆንም፣ ነገር ግን እሷ ባለፈው ሳምንት ላይም ገልጻ ነበረ። ስለኛ ተጨንቃችሁ ቪዲዮ እየሰራችሁ ያላችሁ እናመሰግናለን፣ ስላሰባችሁልንም እናመሰግናለን። ነገር ግን ከቻላችሁ እስኪ ስለኛ ዜና ባትሰሩ የሚል መግለጫ ሰጥታ ነበረ ባለፈው። እኛም ሰምተናል። የውስጥ ምንጮቻችን እንዳረጋገጥነው ከሆነ ባለፈው ሳምንት ቅዳሜ ነበረ እሱ የተፈታው። እሱ ከተፈታ በኋላም ቤት ውስጥ ድግስ እንደነበረና እሱን እንኳን ደህና መጣ ብለው እንደተቀበሉት ሰምተን ነበረ። ነገር ግን ከእሱ አንደበት እስከምንሰማው እኛም እየጠበቅን ነበረ ዜናውን በግልጽ ይፋ ለማውጣት ማለት ነው። እናም አሁን ላይ ከራሷ አንደበት እንደሰማ ነው ራሷ ይፋ እንዳደረገችው ፍቅረኛዋ ከስር እንደተፈታላት ተናግራለች ማለት ነው። ጥሩ የሚባል ዜና ነው ለነሱ። በጣም የሚያስደስት ዜና ነው። ለእሷ በተለይ ከባድ ሀዘን ውስጥ ነበረች። ተደራራቢ ሀዘን እየደረሰባት ነበረ። ተደጋጋሚ አይነት ችግር እየደረሰባት ነበረ። ከባድ ነው በዚህ ጊዜ
በወጣትነት እንደዚህ አይነት ፈተና እናትን የሚያክል ነገር አጠን በቀጣይ ደግሞ በአንድ ወር ውስጥ እንዲሁ ፍቅረኛን ማጣት በጣም ከባድ ህመም ያለው ስሜት ነው እና በጣም ደስተኛ ሆና የሟች ቤተሰቦችንም እያመሰገነች ቪዲዮ ሰርታለች ማለት ነው። ምንም እንኳን ሳያስበው አደጋ ቢደርስም የመኪና አደጋ እንግዲህ ታስቦ ታቅዶ የሚደርስ ነገር አይደለም። በቅጽበት በአጋጣሚ የሚሆን ነገር ነው እና የሟች ቤተሰቦችም ይህን ተረድተው ልጁን ይቅርታ አድርገውለት ከስር እንዲፈታ አድርገውታል ማለት ነው። በጣም ደስ የሚል ዜና ነው። ለሟች ቤተሰብ አሁንም በድጋሚ መጽናናት እንመኛለን። ለሩትና ለዮናስ ቤተሰቦች ደግሞ እንኳን ደስ አላችሁ፣ እንኳን እግዚአብሔር ደስታችሁ መለሰላችሁ በማለት እኛም እንግዲህ የራሳችን ሀሳብ ልንገልጽ እንወዳለን ማለት ነው። በዚህ አጋጣሚ ሌሎችም ተጨንቃችሁም ለእነሱ መልእክት ስትልኩ የነበራችሁ አላችሁ። እኛም ኮሜንት ሴክሽን ላይ እንዲሁ ሀዘናችሁን ስትገልጹ የነበራችሁ አላችሁ። በጣም ብዙ ወዳጆች ያሏቸው የሶሻል ሚዲያ ኢንፍሉዌንሰሮች ናቸው እና በጣም ደስ የሚል ዜና ነው። ለአድናቂዎቻቸው፣ ለቤተሰቦቻቸው፣ ለጓደኞቻቸው በጣም ደስ የሚል ዜና ነው። የእሱ መፈታትም ከማንም በላይ ደግሞ ለፍቅረኛው በጣም ደስ የሚል ዜና ነው እና ለሁላችሁም እኛም እንግዲህ እንኳን ደስ አላችሁ ለማለት እንወዳለን ማለት ነው። ዛሬ እንግዲህ ዘንላችሁ የመጣነው መረጃ ይሄን ይመስላል። የዛሬው ሰበር መረጃችን ይሄን ይመስል ነበረ። በሌላ ቀን ደግሞ ሌላ አዲስ ዜና ይዘንላችሁ ምንመጣ ይሆናል ማለት ነው። እስከዛው ቸር ቆዩን።